ስለመጣችሁ እግዚአብሔር ያክብርልን በዚህ አጋጣሚ ይሄንን ፕሮግራም ስናስበው ሁሌም እንደምለው የፕሮግራሙን ይዘት ለመናገር እንደምሞክረው 2003 ወጥቶ የነበሩት የአልበሞች ብዛት በጣም አነስተኛ ስለነበሩና ምናልባት ከገንዘቡ ባሻገር ወይም ደግሞ ድምፃውያኑ ከገበያቸው ባሻገር የሚሸለሙበትና የሚበረታቱበት አንድ ዝግጅት ቢኖር ምናልባት የሸገር ኤፍኤም 102.1 የለዛ ፕሮግራምን የአድማጮች ምርጥ ተብዬ ልሸለም እችላለሁ ነው የሚሰሯቸው ሙዚቃዊ ስራዎች ይኖራሉ ብለን ስለገመትን ነበር የጀመርነው እነሆ ሁለተኛው ዙር ላይ ደርሰናል ከሁሉ አስቀድሜ ጣቢያዬ እና ስታባዬ ሸገር ኤፍኤም 102.1 በሙሉ ሰራተኞቹን ከልብ አመሰግናለሁ ኢታሊዜ እንግዲህ ዛሬ ለመጀመሪያ ጊዜ ነው ቤት ውስጥ ነበር ምን ለማመደው ተባተበም እንትን እንዳት All pirates stay rubber so right to the merchant ships many tough day to cry from the bottomless pit but my aim when we're strong በመቀጠል እንግዲህ የሥራ ባልደረባዬ ያው አማርኛ ስለማይችል በራሱ ቋንቋ ይነግረናል እኔ ባለው በማስተርጎም ተባበራለሁ ልጅ ለእናት ምጣት ተማሪታ በመጀመሪያ የአመቱ ምርጥ ተዋንያን ሆኜ እጩ በመመረጤ በጣም ከፍተኛ የሆነ ደስታ ተሰምቶኛል በሸገር ኤፍኤም የለዛ ፕሮግራም የ2004 ዓመተ ምህረት በአድማጮች ምርጫ የአመቱ ምርጥ የነጠላ ዜማ እጩዎች አሁን በፊልም ታያላችሁ እነዚህ ናቸው The winner is Jalud. በኢትዮጵያ ሙዚቃ ውስጥ በኩላቸውን ድርሻ ያለፉት 40 እና 30 ዓመታት አድርገዋል ለአሁኑ ትውልድም የበኩላቸውን አሻራ አድርገዋል ብዬ አስባለሁ የማንዶሊን ተጫዋቹ አየለ ማሞና ድምፃዊ ግርማ ነጋሽ ሁላችንም ቆመን እናደርጋቸዋለን እስከቻላችሁ ድረስ በሸገር ኤፍኤም 102.1 የለዛ ፕሮግራም የአድማጮች ምርጫ መሰረት የ2004 ዓመተ ምህረት ምርጥ የወንድ ተዋናይ ማየት እንጀምራለን ማለት ነው የሸገር ኤፍኤም 102.1 የለዛ ፕሮግራም የዘንድሮ የ2004 ዓመተ ምህረት የአድማጮች ምርጥ ተዋናይ ታሪኩ ብርሃኑ
ቴንክ ዩ በጣም ሁሉ ጊዜ እናቴ ከድሮ ጀምራ ትመርቀኛለች የሰው ፍቅር ይስጥልናልና ሰዎች ናቸው የመረጡኝ እናቴ ሰርቷል ማለት ነው የነዛ ፕሮግራም የዘንድሮ የ2004 የአድማጮች ምርጥ ተዋናይ እንመለከታለን በስክሪን ላይ ምርጥ የፊልም ተዋናይ በሼፉ ፊልም ማህደር አሰፋ በጣም ታስፈራለች በጣም ደስ ብሎኛል እግዚአብሔር ይመስገን ለዚህ ላበቃችሁ ለዚህ ግብር ላበቃችሁ ሁሉም የፊልም ቤተሰብ በጣም አመሰግናለሁ በሸገር ኤፍኤም 102.1 እና በለዛ የሬዲዮ ፕሮግራም የ2004 የዓመቱ ምርጥ አልበም የሚመረጥበት ሂደት ተጠናቆ አሁን የመጨረሻዎቹን 5 እጩዎች በጋራ እንከታተላለን። በኤፍኤም 102.1 የለዛ የሬዲዮ ፕሮግራም አድማጮች ድምጻቸው ተቆጥሮ ቀደም ሲል ከተከታተልናቸው 5 የመጨረሻ እጩዎች መካከል አሸናፊው አሁን በዚህ ሰዓት ይፋ ይደረጋል። መጀመሪያ ሸገር ኤፍኤም እና ለዛ ጣም ፕሮግራም በጣም ማመስገን ፈልጋለሁ። ምክንያቱም ምንድነው እኔ በመሰራበትና በመመራው ማህበር አካባቢ ያሉት ችግሮች ለመቅረፍ ይሁን የሙዚቃውን ኢንዱስትሪ ለማሳደግ እንዲህ አይነት ይህን ፕሮግራም በማዘጋጀታቸው በራሴና በማህበሬ ስም ከፍተኛ ምስጋና ማቅረብ ፈልጋለሁ። ያውቃሉ አሁን ቴዲ አፍሮ በጣም እናመሰግናለን። የመጨረሻው የዓመቱ ምርጥ ፊልም የተሰኘው ሽልማት እንግዲህ የምንሰጠው ይህንን ትልቅ ሽልማት እንዲሸልምልኝ ወደ መድረክ ጋብዘው ሲኒማቶግራፈር አብርሃም ኃይሌ ነው። አብርሃም ኃይሌ ብሩ ሲኒማቶግራፈር ተማሪ በሸገር የለዛ ፕሮግራም 2004 በአድማጮች ምርጫ የዓመቱ ምርጥ ፊልም እጩዎች ናቸው። የሸገር ኤፍኤም 102.1 የለዛ ፕሮግራም የዘንድሮ የ2004 የአድማጮች ምርጥ ፊልም የፍቅር ኤቢሲዲ በመጀመሪያ ደረጃ ላመሰግን ፈልገው የለዛ ፕሮግራም አዘጋጅ ብርሃኑ ድጋፌና ሸገርን ነው። ቀጥሎ ይህን ድምፅ የሰጠንን ከምንም በላይ የምናከብረው አድማጫችንን ተመልካቾቻችን በጣም አድርገን እናመሰግናለን። ምናየው ፊልም ስለሰጣችሁ፣ ምን ሰማው ሙዚቃ ስለሰጣችሁ፣ ደፍራችሁ ከኛ በተሻለ ድፍረት ኖሯችሁ ለመስራት ተነሳስታችሁ ፕሮዲውስ አድርጋችሁ ለተመልካች ስላደረሳችሁ ከልብ እናመሰግናለን። የዲጂታል አፍሪካ ባለቤት አቶ አንተነህ አየለ
ለዚህ ሀሳብ ጠንሳሽና እዚህ ለመገናኘታችን ትልቅ ምክንያት ለሆነው ለጋዜጠኛ ብርሃኑ ድጋፌ አንድ ልዩ ስጦታ መስጠት ፈልገው ግባና ተናገር ስላሉኝ ነው ተመልሼ የመጣሁት።